እሺ 29ኛው ጥያቄ ደግሞ ምን ይላል? if a square pyramid has a base side of 6 cm and lateral faces are equilateral triangles then what is the volume in centimeter cube ይላል። ስኩዌር ፒራሚድ ማለት ፒራሚድ ሆኖ ቤዙ ላይ ስኩዌር የሆነ ማለት ነው። ስኩዌር ማለት ምን ማለት ነው? ሳይዶቹ ሁሉም እኩል የሆኑ ናቸው። ሁሉም ሳይዶች እኩል ናቸው። which are 6 ሴንቲሜትር ማለት ነው የተሰጠን። ከዛ ደግሞ ምን ተብለናል? ላተራል ሰርፌሶቹ ደግሞ ኢኩላተራል ትራያንግሎች ናቸው። እነዚህ ሰርፌሶች ትራያንግሎቹ ምንድን ናቸው? ኢኩላተራል። ኢኩላተራል ማለት ደግሞ ማለት ነው እነሱም እኩል ጎን ነው ያላቸው ማለት ነው። ስለዚህ የትራያንግሉ አንዱ ሳይድ የስኩዌሩ ሳይድ ስለሆነ እንዳለ የትራያንግሉ ላተራል ሰርፌስ ላይ የሚገኙ ሳይዶችም እንዳለ ስንት ናቸው ማለት ነው? 6 ሴንቲሜትር ናቸው ማለት ነው። ስለዚህ የፒራሚድን ቮሉም እንዴት ነው የምንፈልገው? ቮሉም ኦፍ ፒራሚድ የሚፈልገው ሌንግዝ ታይምስ ዊድዝ ታይምስ ሃይት ኦቨር 3 ነው። ስለዚህ ቮሉም ኦፍ ፒራሚድ ደግሞ እንዴት ነው የምንፈልገው? ሌንግዝ ታይምስ ዊድዝ ታይምስ ሃይት ኦቨር 3 ነው። ሃይታችን ግን አይታወቅም። ሌንግዛችን እና ዊድዛችን 6 ሴንቲሜትር ነው ብለናል። ደን ሃይታችንን እንዴት ነው የምናውቀው? ሃይታችን ማለት ከዚህ ከሚድ ፖይንት ተነስቶ ወደ ላይ ወደ ጫፉ ያለው ማለት ነው ሃይታችን። ስለዚህ ሃይታችንን ለማወቅ መጀመሪያ ዲያጎናሉ ማወቅ አለብን። ዲያጎናሉ እንዴት ነው የምናውቀው? ከታች ያለው ስኩዌር ነው። ስለዚህ በዚህም 6 ሴንቲሜትር በዚህም 6 ሴንቲሜትር ነው። ስለዚህ ፓይታጎረስ ተረም ተጠቅመን ማወቅ እንችላለን ማለት ነው። ስለዚህ ዲያጎናላችን የሚሆነው ራዲካል ኦፍ 6 ስኩዌር ፕላስ 6 ስኩዌር። ስለዚህ ዲያጎናላችን ምን ይሆናል? ራዲካል 6 ስኩዌር is 36 plus 36 which is 2 times 36 ማለት ነው። 36 ደግሞ ፐርፌክት ስኩዌር ነው ይወጣል። ምን ሆኖ ይወጣል? 6 ይሆናል። 6 ራዲካል 2 ነው ማለት ነው ዲያጎናላችን። ስለዚህ ሃይታችን ከሚድ ፖይንት ስለሆነ የሚጀምረው እዚች ጋር ግማሿን ማወቅ አለብን። እቺ ግማሿ ደግሞ የዲያጎናላችን ግማሽ ነው። ስለዚህ ኦቨር 2 ስናደርግ 3 ራዲካል 2 እናገኛለን ማለት ነው። 3 ራዲካል እቺኛው ውስጥ ላይ ያለችው ከሃይታችን ጋር ፐርፔንዲኩላር የሆነችው ሌንግዝ ማለት ነው። ስለዚህ ሃይታችንንም ደግሞ ለማግኘት እንደገና ተመሳሳይ ፓይታጎረስ ቴረም እንጠቀማለን ማለት ነው። ፓይታጎረስ ቴረም ስንጠቀም ምን ይሆናል? ሃይት ስኩዌር ፕላስ 3 ራዲካል 2 ስኩዌር is equals to 6 ስኩዌር ይሆናል ማለት ነው። then ሃይታችንን ለማግኘት ምን እናደርጋለን? ሃይት ማለት ስኩዌር ሩት ኦፍ 6 ስኩዌር which is 36 minus 3 ስኩዌር 9 to 80 ሃይታችን ምን ይሆናል? 36 times minus 18 which is 18 ድጋሚ 18 ማለት ደግሞ ምንድን ነው? 9 times 2 ነው። 9 ደግሞ ፐርፌክት ስኩዌር ነው። 3 ሆኖ ይወጣል። 3 ራዲካል 2 ነው ማለት ነው። በተመሳሳይ ድጋሚ ሃይታችን 3 ራዲካል 2 ነው ማለት ነው። ስለዚህ ቮሊዩሙን ለማግኘት እዚህ ኢኩዌሽን ውስጥ እንሰካዋለን ማለት ነው። ስለዚህ ሌንግዝ 6 ታይምስ ዊድዛችን 6 ነው። ሃይታችን ደግሞ 3 ራዲካል 2 ነው ኦቨር 3 by 3 ማጣፋት እንችላለን እዚህ ጋር። ስለዚህ ምን ይቀራል? 6 times 6 36 ራዲካል 2 ሴንቲሜትር ኪዩብ is our volume ማለት ነው። ስለዚህ choice C is correct ማለት ነው። 30ኛው ጥያቄ ደግሞ ምን ይለናል? which one of the following statement defines a frustum of a cone ይለናል። frustum of a cone ማለት በዲፊኒሽን ደረጃ it is a 3D shape remaining after a smaller cone is cut from a larger cone by a plane parallel to its base ነው። እዚህ ጋር ኢሜጁ ላይ እንደማስገባላችሁ ማለት ነው። ከትልቅዬ ኮን ላይ ከቤዙ ፓራራል በሆነ ፕሌን ተቆርጦ ከኮኑ ላይ የሚቀረው የታችኛው ክፍል ነው። የላይኛው ሳይሆን የታችኛው ክፍል ነው ፍረስተም ኦፍ ኤ ኮን የሚባለው ማለት ነው። ስለዚህ ከቾይዛችን ላይ ይሄንን ዴፊኒሽን ነው የምንፈልገው ማለት ነው። ስለዚህ choice A ምን ይለናል? It's part of a cone included between the base and a horizontal cross section made by a plane parallel to the base። ይሄ ትክክለኛው ዴፊኒሽን ነው። ቢ ላይ ደግሞ ምን ይለናል? It's part of the cone included between the vertex ከላይኛው ማለት ነው ከነጥቡ ከላይኛው ወደ ሆሪዞንታል ፕሌኑ ይለናል። ቢ ኮሬክት አይደለም። ሲም እንደዛው ዲም እንደዛው። ስለዚህ choice A is our answer ማለት ነው ለ30ኛው ጥያቄ።
እሺ 31ኛው ጥያቄ ደግሞ ምን ይለናል? which one is not a power function ይለናል። ፓወር ፋንክሽን ዲፋይን ስናደርገው ምን አይነት ፋንክሽን ነው? በk ታይምስ ኤክስ ሬዝ ቱ ኤን ፎርም የሚጻፍ ፋንክሽን ነው ማለት ነው። ኬ ምንድን ነው? ኮንስታንት ኮፊሸንት ነው። ኮንስታንት ኮፊሸንት ነው። ኮንስታንት የሆነ ቁጥር ነው ማለት ነው። ኤን ደግሞ እንደዛው ኮንስታንት የሆነ ሪል ነምበር የሆነ ኤክስፖነንት ነው ማለት ነው። ስለዚህ ሁልጊዜ ፓወር ፋንክሽን ስታዩ እዚህ ጋር ኮንስታንት የሆነ ቁጥር አለ። ከዛ በቫሪያብል ይባዛል። ቫሪያብሉ ላይ ደግሞ ሪል ነምበር የሆነ ኤክስፖነንት አለ ማለት ነው። ሁልጊዜ ቫሪያብሉ ቤዝ ሲሆን ሪል ነምበር ደግሞ እንትን ነው ኤክስፖነንት ነው ማለት ነው። ስለዚህ ቾይዛችንን ስናይ ሲ ላይ ያለው ኤክስፖነንታችን ምንድን ነው? ቫሪያብል ነው። ግን ፓወር ፋንክሽን ከሆነ ምንድን ነው መሆን ያለበት? ሪል ነምበር የሆነ ኤክስፖነንት ነበር መሆን የነበረበት። ስለዚህ ሲ ኢዝ ናት ኤ ፓወር ፋንክሽን ማለት ነው። ስለዚህ ቾይስ ሲ ኢዝ አወር አንሰር ማለት ነው ለ31ኛው ጥያቄ። 32ኛው ጥያቄ ደግሞ ምን ይለናል? which statement defines the greatest integer function ይለናል። greatest integer function የሚባለው ምን አይነት ፋንክሽን ነው? the greatest integer function returns the largest integer that is less than or equal to the given real number ነው የሚለው። ፋንክሽን ውስጥ የሚገባው ሪል ነምበር ወደሚቀርበው ትንሹ ኢንቲጀር ነምበር ነው የሚያጠጋጋልን ማለት ነው። ማጠጋጋት ነው ስራ። የሚያጠጋጋው ደግሞ ወዴት ነው? ወደ ታች ነው። ወደ ታች ለቁጥሩ ወደሚቀርበው ከሱ ለሚያንሰው ወይም እኩል ለሆነ ኢንቲጀር ቁጥር ነው የሚያጠጋጋው ማለት ነው። ለምሳሌ ፋንክሽናችን የተሰጠን 3.7 ቢሆን 3.7 ምንድን ነው? ኢንቲጀር አይደለም። ኢንቲጀር ማለት ምን ማለት ነው? ከዜሮ ፖዘቲቭ ቁጥሮችና ኔጌቲቭ ቁጥሮችን የሚያጠቃልል ነው። ፋንክሽንን ፍራክሽኖችን ዴሲማሎችን ምናምን አያጠቃልልም ማለት ነው። ስለዚህ ወደ ሊስት ኢንቲጀር ነው የሚያጠጋጋልን፣ ለቁጥሩ ቅርብ ሆነ ሊስት ኢንቲጀር። ስለዚህ ለ3.7 ቅርብ የሆነው ኢንቲጀር ምንድን ነው? ትንሹ ኢንቲጀር 3 ነው። ስለዚህ ወደ 3 ራውንድ ዳውን ያደርግልናል ማለት ነው። ወይንም ደግሞ የተሰጠ ቁጥር -2.3 ከሆነ -2.3 ከሆነ ለ-2.3 የሚቀርበው ሊስት ወይም ስሞለስት ኢንቲጀር ምንድን ነው? -3 ነው ማለት ነው። ስለዚህ ራውንድ ዳውን ነው የሚያደርገው፣ ወደ ታች ያንጠጋጋልናል ማለት ነው። ስለዚህ which statement defines the greatest integer function ነው የሚለን ቢ ላይ ያለው ቾይዝ ላይ ያለው ነው ማለት ነው። ለግሬተስት ኢንቲጀር ትክክለኛው ዴፊኒሽን የሆነው ማለት ነው። ምክንያቱም ምንድን ነው የሚለው ኢት ሪተርንስ the largest integer that is less than or equal to the given real number ነው። less than or equal to የሚለው ነው ትክክል የሚሆነው። ስለዚህ ቾይስ ቢ ኢዝ አወር አንሰር ማለት ነው። እሺ 33ኛው ጥያቄ ላይ ምን ይለናል? which one is the correct decomposition of the rational equation ይለናል። ስለዚህ የተሰጠው ራሽናል ኢኩዌሽን ይሄኛው ነው 2x - 3 ኦቨር x ስኩዌር ፕላስ x -2። ስለዚህ ዲኮምፖዚሽን ከመስራታችን በፊት ለራሽናል ኢኩዌሽን መጀመሪያ የኒውሜሬተራችንና የዲኖሚኔተራችንን ዲግሪ እናወዳድራለን ማለት ነው። ስለዚህ እዚህ ጋር የኒውሜሬተራችን ዲግሪ ስንት ነው? 1 ነው። የዲኖሚኔተራችን ዲግሪ ደግሞ ስንት ነው? 1 ነው። ስለዚህ የኒውሜሬተራችን ዲግሪ ኢዝ ሌስ ዛን የዲኖሚኔተራችን ዲግሪ። ስለዚህ ፋክተራይዝ አድርገን በኤ ኦቨር ፕላስ ቢ በሚለው ነው የምንጽፈው ማለት ነው። ይሄ ደግሞ ሊኒየር ስለሆነ ማለት ነው። ስለዚህ መጀመሪያ ዲኖሚኔተራችንን ፋክተራይዝ እናደርጋለን። ይሄን ፋክተራይዝ ስናደርግ ኤክስ ስኩዌር ፕላስ ኤክስ -2 ፋክተራይዝ ስናደርግ ተባዝተው -2 ተደምሮ ደግሞ ፕላስ 1 የሚሰጣት ሁለት ቁጥሮች እንፈልጋለን። እነዛ ሁለት ቁጥሮች እነማን ናቸው? ፖዚቲቭ 2 ኤንድ -1 ሁለቱ ሲባዙ -2 ሲደመሩ ደግሞ ፖዚቲቭ 1 ይሰጡናል። ስለዚህ ፋክተራይዝ ስናደርገው ምን ይሆናል? ኤክስ ፕላስ 2 ታይምስ ኤክስ -1 ይሆናል ማለት ነው። ስለዚህ ኤ ኦቨር ኤክስ ፕላስ 2 ቢ ኦቨር ኤክስ -1 አድርገን መስራት እንችላለን ማለት ነው። ደን ምንድነው የምናደርገው? ክሪስ ክሮስ እናደርጋለን። ምን ይሆናል? ኤ ታይምስ
ኤክስ ማይነስ 1 ፕላስ ቢ ታይምስ ኤክስ ፕላስ 2 ይሆናል ማለት ነው። ዲኖሚኔተራችን ላይ የሚገኙት እዚህ ጋር የሚገኘው ኤክስ ስኩዌር ፕላስ ኤክስ ማይነስ 2 ነው። እዚህ ጋር ፋክተራይዝ ሆኖ ራሱ ነው የሚገኘው። ስለዚህ ካንስል አውት ያደረጉና ምን ይቀርናል? ኒውሜሬተር ላይ ያሉት ብቻ ይቀሩናል ማለት ነው። 2x ማይነስ 3 ይቀራል ማለት ነው። እዚህ ጋር then ምንድነው የምናደርገው? እዚህ ጋር ያሉትን ዲስትሪቢዩት እናደርጋለን። ይሄን ዲስትሪቢዩት ስናደርግ ax ማይነስ a is equals to bx plus 2b is equal to 2x minus 3 ይሆናል ማለት ነው። ስለዚህ ቫሪያብሉን እንሰበስባለን፣ ኮንስታንቱን እንሰበስባለን ማለት ነው። 2x minus 3 is equal to እዚህ ጋር ቫሪያብል አለን፣ እዚህ ጋር ቫሪያብል አለን። ስለዚህ a plus b x minus a plus 2b ይሄ ቫሪያብሉ ሲሆን ይሄ ደግሞ ኮንስታንቱ ነው ማለት ነው። ስለዚህ ምን እናገኛለን? እዚህ ጋር ከቫሪያብላችን ጋር ከኤክስ ጋር የተያያዘችው ምንድን ነች? 2 ነች። እዚህ ጋር ደግሞ a plus b ነው። ስለዚህ a plus b is equals to 2 and minus a plus 2b ደግሞ is equals to what? minus 3 እንላለን ማለት ነው። then እስቲ ኤሊሚኔሽን ሜተድ ተጠቅመን ለቫሪያብሎቹ ዋጋ እንፈልጋለን ማለት ነው። ስለዚህ ኤሊሚኔሽን ሜተድ ስንጠቀም ለምሳሌ ይሄን ሁለቱን ብንደምር እዚህ ጋር a ያለን እዚህ ጋር ማይነስ a ያለን ካንስል አውት ያደርጋሉ። እዚህ ጋር b plus 2b ምን እናገኛለን? 3b 2 plus minus 3 minus 1 over 3 b ቫልዩዋችን ምን ይሆናል ማለት ነው? minus 1 over 3 እናገኛለን ማለት ነው። ከዚህ ደግሞ የa ቫልዩ ፈልግ። a ደግሞ ምንድነው ብለናል? a plus b is equals to 2 ስለዚህ a is equals to 2 minus b which is 2 minus 1 over 3 ስለዚህ ምን እናገኛለን? over 3 ሆነና 2 times 3 6 minus ፖዚቲቭ ነው የሚሆነው plus 1 7 over 3 እናገኛለን የa ቫልዩዋችን ማለት ነው። አሁን ወደ ላይ እንመለስና በa እና በv ቦታ ቫልዩዎቻችንን እንተካ። ስለዚህ ምን ይሆናል? a which is 7 over 3 7 over 3 times x plus 2 plus እዚህ ጋር ደግሞ ምን አለ? minus 1 አለ። minus 1 over what? 3 times x minus 1 ይሄንን ከስር ያሉትን ዲስትሪቢዩት ስናደርግ ምን እናገኛለን? 7 over 3x plus 6 minus 1 3x minus 3 እናገኛለን ማለት ነው። ስለዚህ ይሄ ዲኮምፖዚሽናችን ነው። ግን ቾይዛችን ላይ በዚህ መልክ የተቀመጠ የለም። የተቀመጠው እንዴት ነው? ቾይዝ ኤ ላይ ምን አድርጓል? እዚህ ጋር ኔጌቲቭ አለን፣ እዚች ጋርም ኔጌቲቭ አለን። ስለዚህ ምን አደረገ? እነዚህ ሁለት ኔጌቲቮች ምን አደረጋቸው? አወጣቸው ለብቻ። ምን አደረገ? 7 3x plus 6 minus 1 plus minus 1 እዚህ ጋር ደግሞ minus 1 ፋክተራይዝ አድርገን ስናወጣ ምን ይቀራል? minus 3x plus 3 ይቀራል ማለት ነው። ስለዚህ ማይነስ 1 በማይነስ ካንስል አውት ታደርጋለች። ስለዚህ ምን ይቀራል? 7 over 3x plus 6 plus y over እዚህ ጋር ደግሞ ሁለቱ ሪአሬንጅ የምናደርጋቸው 3 minus 3x ይቀራል ማለት ነው። ስለዚህ በዚህ ፎርም ነው የጻፈው ቾይስ ኤ ላይ። ስለዚህ ቾይስ ኤ is our answer ማለት ነው ለ33ኛው ጥያቄ። እሺ 34ኛ ጥያቄ ላይ ምን ይላል? which one of the following rational function is represented by the above graph ይላል። ግራፍ ተሰጥቶናል። እዚህ ግራፍ ላይ ሪፕሬዘንት የተደረገው ራሽናል ፋንክሽን ነው የምናውቀው። ራሽናል ፋንክሽን ላይ ስለ ግራፍ ስናወራ 3 ነጥቦች አሉ። አንደኛው ምንድነው? ቨርቲካል አሲምፕቶቱ። ቨርቲካል አሲምፕቶት ማለት ምን ማለት ነው? ዲኖሚኔተራችን ዜሮ የሚሆንበት ቦታ ማለት ነው። ዜሮ የሚሆንበት ቦታ ማለት ነው። ቨርቲካል አሲምፕቶት ማለት ቨርቲካል ላይኖች ያሉበት ነው። ስለዚህ ግራፋችን ላይ ቨርቲካል ላይኖች ያሉት ምን ላይ ነው? ኤክስ ፕላስ ኦር ማይነስ ዋን ላይ ነው ያሉት። ቨርቲካል ላይኖቻችን ኤክስ ፕላስ ኦር ማይነስ ዋን ላይ ነው ያሉት። ስለዚህ
ግራፋችን ቨርቲካል አሲምፕቶቱ ፕላስ ኦር ማይነስ 1 ስለሆነ ዲኖሚኔተራችን ላይ ፕላስ ኦር ማይነስ 1 ዜሮ የሚሆንበትን መፈለግ አለብን ማለት ነው። ስለዚህ ይሄና ቨርቲካል አሲምፕቶታችን ፕላስ ኦር ማይነስ 1 ነው። ስለዚህ ቾይስ ቢ ኢዝ አውት ኦፍ ቾይስ ማለት ነው። ዲኖሚኔተራችን ዜሮ የሚሆንበት ነው ቨርቲካል አሲምፕቶት ብለናል። ቨርቲካል አሲምፕቶታችን ዲኖሚኔተር ዜሮ የሚሆንበት ከሆነ ቾይስ ቢ ደግሞ ምንድን ነው? ቨርቲካል አሲምፕቶት የለውም። ምክንያቱም ኤክስ ስኩዌር ፕላስ 1 ዜሮ የሚሆንበት ቦታ የለም። ስለዚህ ቾይስ ቢ ኢዝ አውት ኦፍ ቾይስ ማለት ነው። ከዛ በቀጣይ ደግሞ ምን እናያለን? ሆሪዞንታል አሲምፕቶቶችን እናያለን። ሆሪዞንታል አሲምፕቶቶችን እናያለን። ሆሪዞንታል አሲምፕቶቶችን ስናይ ሆሪዞንታል አሲምፕቶት ማለት ምንድን ነው? የዲግሪያችንን ነው የምናወዳድረው። የኒውሜሬተራችንና የዲኖሚኔተራችንን ዲግሪ እናወዳድራለን። the numerator degree is less than the denominator degree ምንድን ነው? ሆሪዞንታል አሲምፕቶታችን ምንድን ነው የሚሆነው? y is equals to 0 ነው የሚሆነው። ግራፋችን ላይ ሆሪዞንታል አሲምፕቶታችን ምንድን ነው? y is equals to 0 ነው። ለምን? ሆሪዞንታል አሲምፕቶታችንን እያየነው አይደለም ማለት። ስለዚህ ኤክስ አክሲስ ላይ እያለፈ ነው ያለው ማለት ነው ሆሪዞንታል አሲምፕቶታችን። ስለዚህ ዲግሪያችንን ማወዳደር እንጀምራለን ማለት ነው። ዲግሪያችንን ስናወዳደር ኤ ላይ ትክክል ነው። የኒውሜሬተር ዲግሪያችን ከዲኖሚኔተር ዲግሪያችን ምን ይላል? ያንሳል። ስለዚህ y is equals to 0 is our horizontal asymptote ማለት ነው። ሲ ላይ ደግሞ ምንድን ነው? የኒውሜሬተር ዲግሪያችን እና የዲኖሚኔተር ዲግሪያችን ምንድን ነው? ሁለቱ ጋር ሁለት ነው። ስለዚህ እኩል ነው። ስለዚህ ሆሪዞንታል አሲምፕቶታችን ምንድን ነው መሆን ያለበት? y is equals to 1 ነው። ግን ሆሪዞንታል አሲምፕቶት የለንም። ዲ ላይም እንደዛው y is equals to -1 ነው የሚሆነው ሆሪዞንታል አሲምፕቶታችን። ስለዚህ ቾይስ ኤ ኢዝ አወር ራሽናል ፋንክሽን ማለት ነው። ኤ ላይ የሚገኘው ራሽናል ፋንክሽን ነው በግራፉ የተገለጸው ማለት ነው። ጋይዝ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ። የበለጠ እንዳብራራላችሁ የምፈልጉት ደግሞ ነገር ካለ ኮሜንት ላይ ያሳውቁኝ። ወደ ቀጣዩ ጥያቄ እንሄዳለን። እሺ 35ኛው ጥያቄ ደግሞ ምን ይለናል? if the two matrices are equal then what is the value of x ይለናል። ሁለት ማትሪክሶች ተሰጥተውናል። እነዚህ ማትሪክሶች እኩል ከሆኑ የኤክስ ቫልዩ ስንት ነው ነው የሚለው። ማትሪክሶቹ እኩል ናቸው ማለት ምንድን ነው? ኤሌመንቶቹ ሁሉ እርስ በርስ እኩል ናቸው ማለት ነው። ማለት እዚህ ጋር ኤክስ ፕላስ ዋይ እና 7 እኩል ናቸው። ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 7። ይኸው እንደምታዩት እዚህ ጋር 2 2 5 5 ዘን ምን ይቀረናል? ኤክስ ማይነስ ዋይ ኢዝ ኢኳልስ ቱ 3። ስለዚህ ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 7 ነው። ኤክስ ማይነስ ዋይ ኢዝ ኢኳልስ ቱ 3 ነው። ሁለት ሳይመልታኔስ የሆኑ ኢኩዌሽኖች ያገኛል ማለት ነው። ስለዚህ ሁለቱም በመደመር ዋይ ኢሊሚኔት ማድረግ እንችላለን። ኤክስ ፕላስ ኤች 2ኤክስ ዋይ ፕላስ ኔጌቲቭ ዋይ ካንስል አውት ያደርጋል 0 ነው። then 7 plus 3 is 10 over 2 x is equals to 5 ማለት ነው። የኤክስን ቫልዩ የተጠየቅነው ኤክስ 5 ነው ማለት ነው። የዋይን ቫልዩ እንደዚህ አድርጋችሁ ማወቅ ትችላላችሁ። ስለዚህ ለ35ኛው ጥያቄ ቾይስ ቢ x is equals to 5 is our answer ማለት ነው። እሺ 36ኛው ጥያቄ ደግሞ ምንድነው የሚለን? which one of the following statement is true about the given system of linear equations ነው የሚለን። ስለ homogeneous and non-homogeneous system of equations ነው እየጠየቀን ያለ። homogeneous system of equations የሚባሉት ምን አይነት ናቸው? ኮንስታንታቸው ዜሮ የሆኑ ናቸው። ሁሉም ኮንስታንታቸው ማለት ከኢኳሊቲ ሳይኑ በቀኝ በኩል የሚገኙ ቁጥሮች ዜሮ ከሆኑ homogeneous system እንለዋለን። በቀኝ በኩል ያሉ ኮንስታንቶች ደግሞ አትሊስት አንዱ ከዜሮ ውጪ ያለ ቁጥር ከሆነ ነን ሆሞጂኒየስ ሲስተም ይባላል ማለት ነው። ስለዚህ ቾይዛችን ጋር ስንሄድ ኤ ላይ ለምሳሌ ከኢኳሊቲ ሳይኑ ጎን ያሉት ሁለቱም ኮንስታንቶች 0 ናቸው። ስለዚህ ሆሞጂኒየስ ሲስተም ነው። ግን ምንድነው የሚለን? ነን ሆሞጂኒየስ ነው የሚለን። ስለዚህ ኤ ትክክል አይደለም ማለት ነው። ቢ ላይ ደግሞ ሁለቱም ቁጥሮች 2 እና 1 ከዜሮ ውጪ ያሉ ቁጥሮች ናቸው። ስለዚህ ትክክል ነን ሆሞጂኒየስ ሲስተም ነው ማለት ነው። ቢ ትክክል ነው። ሲ ላይ ደግሞ 1 እና 0 ነው ያለው is homogeneous system ይለናል። ግን ነን ሆሞጂኒየስ ነው ምክንያቱም አትሊስት አንዳቸው ምንድናቸው? ቁጥር ናቸው፣ ነን 0 ናቸው ማለት ነው። ስለዚህ ነን ሆሞጂኒየስ ነው መሆን ያለበት የሲ ላይ ማለት ነው። ስለዚህ ሲ ቾይዝ አውት ኦፍ ቾይዝ ይሆናል። ዲ ላይም ደግሞ እንደዛው እንደምታዩት ከኢኳሊቲ ሳይኑ
ጎን ያሉት 6 እና 2 ናቸው። ስለዚህ ይሄ ነን ሆሞጂኒየስ ሲስተም ነበር መሆን የነበረበት፣ ግን ሆሞጂኒየስ ሲስተም ነው ይለናል። ስለዚህ በአጠቃላይ ትክክለኛው ስቴትመንት ቢ ላይ የሚገኘው ነው ማለት ነው። ቢ የተሰጠው ኢኩዌሽን ነን ሆሞጂኒየስ ሲስተም ነው የሚለው ቾይስ ቢ ኢዝ አወር አንሰር ማለት ነው። እሺ 37ኛው ጥያቄ ደግሞ ምን ይለናል? ፋት ኢዝ ዘ ዲተርሚናንት ኦፍ ዲስ ማትሪክስ ይለናል። ይሄ ማትሪክስ ተሰጥቶናል። ለሱ ዲተርሚናንት ነው የምንፈልገው። ዲተርሚናንት የምንፈልግበት የተለያዩ ሜቶዶች አሉ። እኔ ግን ቀለል የሚለኝ ሳሩስ ሮል የሚባለው ነው። እሱን ነው የምንጠቀመው። እሱም ምንድነው? የመጀመሪያውን 2 ኮለመኖች ከማትሪክሳችን ጎን በመጻፍ ዲያጎናሎቹን እያባዙ በመደመር የሚመጣ ነው ማለት ነው። ግን እዚህ ማትሪክስ ላይ ምን አለ? ፍራክሽኖች አሉ። 1/2 አለ፣ 3/2 አለ። ስለዚህ ፍራክሽኖቹን ለማጥፋት እንዲቀለኝ ሁሉንም ሮዎች በታይምስ 2 ላባዛቸው፣ ሁሉንም ሮዎች ማለት ነው። ሁሉንም በሁለት ላባዛ ፍራክሽኖቹን ለማጥፋት። ስለዚህ ምን አገኛለሁ? 1/2 1 ይሆናል፣ እዚህ ጋር 2 ይሆናል፣ እዚህ ጋር 3 ይሆናል። 1/2 ኦቨሮቹ እንዳለ በ2 ይጣፋሉ፣ ካንስላት ያደርጋል ማለት ነው። እዚህ ጋር 2 times 2 4 5 6 ይሆናል። እዚህ ጋር 7 4 times 2 8 9 ይሆናል ማለት ነው። ዲፍረንሳችን ማትሪክሳችን ዘን ሳሩስን ስጠቀም ምንድን ያልኳችሁ ሁለቱን ኮለመኖች በዚህ ጋር ጽፋለሁ። 1 2 4 5 7 8 ዘን ምን አደርጋለሁ? መጀመሪያ ከግራ ወደ ቀኝ ዲያጎናል አባዛለሁ። 3 ዲያጎናሎችን አባዛለሁ። ዘን ደግሞ ምን አደርጋለሁ? ከቀኝ ወደ ግራ ከዚህ ጀምሬ ደግሞ 3 ዲያጎናሎችን አባዝቼ ከመጀመሪያው ላይ ከግራ ወደ ቀኝ ያባዛኋቸውን ደምሬ ከቀኝ ወደ ግራ ያባዛቸውን ደምሬ አቀናንሳለሁ ማለት ነው። እንዴት ነው የምሰራው? ይኸው እዚህ ጋር 1 times 5 5 times 9 45 ፕላስ ሁለተኛው ዲያጎናል 2 times 6 12 12 times 7 84 ፕላስ ሶስተኛው ዲያጎናል 3 times 4 12 12 times 8 96 ይሄ ሶስቱ ዲያጎናሎች። ከዛ ማይነስ አረግና ደግሞ ከቀኝ ወደ ግራ ደግሞ ሰራለሁ። ከቀኝ ወደ ግራ ሲሰራ ደግሞ ምን አገኛለሁ? 2 times 4 8 8 times 9 72 plus 1 times 6 6 6 times 8 48 plus 3 times 5 15 15 times 7 105 አሁን ማቀናነስ ነው ማለት ነው። ስለዚህ 45 plus 84 plus 96 is 225 minus 72 times 48 72 plus 48 plus 105 is 225 which means our determinant is 0 ማለት ነው። ስለዚህ choice A is our answer ማለት ነው። እሺ 38ኛ ጥያቄ ደግሞ ምን ይላል? which one of the following matrix is the inverse of the following matrix ይለናል። የተሰጠ ማትሪክስ ይሄኛው ነው። 3 by 3 የሆነ ማትሪክስ ነው ማለት ነው። ስለዚህ ኢንቨርሱን ለመፈለግ በጣም ብዙ ረጅም የሆነ ስቴፕ ያስኬደናል። መጀመሪያ ዲተርሚናንቱን መፈለግ አለብን። ከዛ ኮፋክተር ማትሪክሱን ማግኘት አለብን። ከዛ ደግሞ ኮፋክተር ማትሪክሱን ትራንስፖዝ ማድረግ አለብን። ደን ደግሞ እንደገና የሆነ የኢንቨርስ ፎርሙላ አለ። ፎርሙላችን ምንድነው? ኢንቨርስ የምናገኘው ምንድነው? 1 over determinant of A times the adjoint of A በመፈለግ ነው። ስለዚህ ብዙ ስቴፕ ያስኬደናል ማለት ነው። ከዛ ሁሉ ግን በማትሪክሱ እና በኢንቨርስ ማትሪክሱ መካከል ያለውን ሪሌሽንሺፕ ተጠቅመን መፈለግ እንችላለን። እሱ ምንድነው? ማትሪክሱ ታይምስ የማትሪክሱ ኢንቨርስ ምንድነው የሚሰጡን? አይደንቲቲ ማትሪክስ ነው የሚሰጡን። አይደንቲቲ ማትሪክስ ማለት ምን ማለት ነው? ዲያጎናሉ 1 የሆነ ሌሎቹ ኤሌመንቶች ደግሞ 0 የሆኑ ማትሪክስ ማለት ነው። ይሄ ነው አይደንቲቲ ማትሪክስ የሚባለው። ስለዚህ ከቾይዛችን ውስጥ ቴስት ማድረግ ያለብን ማለት ነው። ቾይዝ ኤ፣ ቾይዝ ቢ፣ ቾይዝ ሲ፣ ቾይዝ ዲ እያባዛን ከማትሪክሳችን ጋር ቴስት እናደርጋለን ማለት ነው። ለምሳሌ ቾይዝ ቢ ቴስት ስናደርግ ቾይዝ ቢ ላይ ያለው ማትሪክስ ምንድን ነው? -1 5 -1 0 3 1 1 -4
1 ነው ማለት ነው። ስለዚህ ቴስት እናባዛቸው ሁለቱም ስናባዛ 1 times -1 is -1 -1 times 0 is 0 2 times 1 is what 2 ስለዚህ የመጀመሪያው ኤሌመንታችን ምን ይሆናል -1 plus 2 which is 1 ይሄው 1 አለ ማለት ነው። እሺ እቺኛዋ ደግሞ አሁን ቴስት እናድርጋት ፈርስት ሮ ሰከንድ ኮለምን ላይ ያለችው ስለዚህ ቴስት ስናደርግ ፈርስት ሮ ከሰከንድ ኮለምን ጋር እንዳባዛው ማለት ነው። ስለዚህ 1 times 5 positive 5 -1 times -3 positive 3 2 times -4 -8 5 plus 3 -8 which is 0 ማለት ነው። ስለዚህ it is correct። አሁን ደግሞ ሰርድ ላይ ያለውን እስቲ ፈርስት ሮ ሰርድ ኮለምን ላይ ያለውን ቴስት እናድርግ። ፈርስት ሮ ሰከንድ ሰርድ ኮለምን እዚህ ጋር ማለት ነው 1 times -1 -1 -1 times positive 1 -1 ከዛ ደግሞ 2 times positive 2 positive 2 -2 positive 2 which is 0 ማለት ነው። ስለዚህ እነዚህ እያደረጋችሁ ቴስት ስታደርጉ ቾይስ ቢ ኢንቨርስ ኦፍ አወር ማትሪክስ ነው። ቾይስ ቢ ኢንቨርስ ኦፍ አወር ማትሪክስ ነው። ስለዚህ ቾይስ ቢ ኢዝ አወር አንሰር ማለት ነው። ሌሎችን ቾይሶች እናንተ ክሊክ አድርጓቸውና ኮሜንት ላይ አሳውቁኝ ማለት ነው። እሺ 39ኛው ጥያቄ ደግሞ ምን ይለናል? which one of the following statement describes the difference between scalar and vector quantities ይለናል። ስካላር ኳንቲቲስ የምንላቸው በማግኒቲዩድ ብቻ የሚገለጹ ወይንም ኒውሜሪካሊ መገለጽ የሚችሉ ሲሆኑ ቬክተር ኳንቲቲስ የሚባሉ ደግሞ በማግኒቲዩድም በዳይሬክሽንም የሚገለጹ ፊዚካል ኳንቲቲዎች ናቸው ማለት ነው። ስለዚህ ይሄን ስቴትመንት ነው ቾይዛችን ላይ የምንፈልገው። ስለዚህ ቾይዛችንን ስናይ ኤ ላይ ምን ይለናል? ፊዚካል ኳንቲቲስ ዛት ኦንሊ ሃቭ ማግኒቲዩድ አር ስካለርስ while having both magnitude and direction are vectors ይለናል። ትክክለኛው ዴፊኒሽን ኤ ላይ ነው ማለት ነው ያለው። ስለዚህ ቾይስ ኤ ኢዝ አወር አንሰር። ቢ ላይ ምንድን ነው የሚለን? ኳንቲቲስ ዛት ኦንሊ ሃቭ ማግኒቲዩድ አር ቬክተርስ ይለናል። አይደለም። ሲ ላይ ደግሞ ዛት ኦንሊ ሃቭ ዳይሬክሽን አር ቬክተርስ ይለናል። ቬክተርስ ዳይሬክሽን ብቻ አይደለም ያላቸው ማግኒቲዩድም አላቸው። ቢ ላይ ደግሞ ፊዚካል ኳንቲቲስ ዛት ኦንሊ ሃቭ ዳይሬክሽንስ አር ስኬለርስ ይለናል። ስኬለርስ ደግሞ ዳይሬክሽን የላቸው ማለት ነው። ስለዚህ ቾይስ ኤ ኢዝ አወር አንሰር ማለት ነው። 40ኛው ጥያቄ ደግሞ ምን ይለናል? which one of the following statement is true about types of data ይለናል። ስለ ኳሊታቲቭ ዳታ እና ኳንቲታቲቭ ዳታ ነው የሚጠይቀን። ኳሊታቲቭ ዳታ ማለት በኒውሜሪካል የሚገለጹ በቁጥር መገለጽ የሚችሉ የዳታ አይነቶች ናቸው። ኳሊታቲቭ ዳታ ደግሞ የሚባሉት በካታጎሪ ወይንም ደግሞ በአትሪቢዩት በባህሪ መገለጽ የሚችሉ የዳታ አይነቶች ናቸው ማለት ነው። ኳሊታቲቭ ዳታ በኳሊቲያቸው እንጂ በቁጥር መቀመጥ ኒውሜሪካሊ መገለጽ አይችሉም ማለት ነው። ስለዚህ ከቾይዛችን ውስጥ እነሱን ነው የምንፈልገው። ኤ ላይ ምን ይለናል? ሃይት ኦፍ ስቱደንትስ ይለናል። ሃይት ኦፍ ስቱደንትስ ማለት ቁመት በቁጥር የምንገልጸው ነው፣ በሜትር የምንገልጸው ነው። ስለዚህ ኳንቲታቲቭ ዳታ ነው። ዌይት ኦፍ ስቱደንትስ ኢን ክላስ ይለናል። እሱም ኳንቲታቲቭ ዳታ ነው። ምክንያቱም ዌይት በኒውሜሪካል በቁጥር መገለጽ የሚችል ነገር ስለሆነ ማለት ነው። ሲ ቾይዝ ላይ ደግሞ ምን ይለናል? ጀንደር ኦፍ ስቱደንትስ ኢን ክላስ ኢዝ ኳንቲታቲቭ ዳታ ይለናል። ጀንደር በኒውሜሪካል የሚገለጽ ነገር አይደለም። ጀንደር በካታጎሪ ሴት ወይም ወንድ ብለን የምንገልጸው እንጂ በቁጥር የምንገልጸው ነገር አይደለም። ስለዚህ ኳንቲታቲቭ ዳታ አይደለም ማለት ነው። ዲ ላይ ደግሞ ምን ይለናል? ኤጅ ኦፍ ስቱደንትስ ኢን ክላስ ኢዝ ኳንቲታቲቭ ዳታ ይለናል። ይሄ ትክክል ነው። እድሜ በቁጥር የሚገለጽ ነገር ነው። ስለዚህ ቾይስ ዲ ኢዝ አወር አንሰር ማለት ነው። እሺ 41ኛው ጥያቄ ደግሞ ምን ይለናል? ኮንሲደሪንግ ዘ ፎሎዊንግ ዳታ which one is the class midpoint of the fourth class ይለናል። የተሰጠን ዳታ አለ። ፎርስ ክላሳችን ፎርስ ክላስ ላይ የሚገኘው ምንድን ነው? ከ30 እስከ 39 ያለው ነው ማለት ነው። ስለዚህ ሚድ ፖይንት እንዴት ነው የምንፈልገው? ሚድ ፖይንት is lower bound of lower limit of our data plus upper limit of our data over 2 ነው ማለት ነው። ስለዚህ የፎርስ ክላስ ሎወር ሊሚቱ ምንድን ነው? 30 አፐር ሊሚቱ 39 ኦቨር 2 ነው ማለት ነው። ስለዚህ 30 ፕለስ 39 69 ኦቨር 2 which is equal to 34.5 ማለት ነው። ስለዚህ የፎርስ ክላስ ሚድ ፖይንታችን ምንድን ነው? 34.5 ነው which is on choice A ማለት ነው። እሺ 42ኛ ጥያቄ ደግሞ ምን ይጠይቀናል? Considering the age distribution data given,
ዋት ኢዝ ዘ ሚን ኤጅ ኦፍ ዘ ችልድረንስ ነው የሚለው። ሚን ፈልጉ ነው የሚለን። ስለዚህ የተሰጠን ዳታ አለ፣ ፍሪኩዌንሲ ተሰጥቶናል፣ ኤጅ ሊሚታቸው ተሰጥቶናል። ስለዚህ ሚን ስንፈልግ እንዴት ነው የምናደርገው? ሚን ማለት ሚን ለግሩፕ ዳታ እንዴት ነው የምንፈልገው? ሰሚሽን ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንት ኦቨር ሰሚሽን ኦፍ ፍሪኩዌንሲ ነው ማለት ነው። ስለዚህ የዳታችንን ምን ማግኘት አለብን? የሚድ ፖይንታቸውን ማግኘት አለብን ማለት ነው፣ የክላሶቹ። ስለዚህ 4 ክላሶች አሉን፣ የእነሱ ሚድ ፖይንት እንፈልጋለን ማለት ነው። ስለዚህ የመጀመሪያው ሚድ ፖይንታችን ምንድን ነው የሚሆነው? ሚድ ፖይንት ስንፈልግ ሎወር ሊሚት ፕላስ አፐር ሊሚት ኦቨር 2 ነው የምናደርገው። ስለዚህ ሊሚታችን የሚሆነው ሚድ ፖይንት እንበል እዚህ ጋር ፍሪኩዌንሲ ታይምስ ሚድ ፖይንት ታይምስ ከዛ ፍሪኩዌንሲ ደግሞ አለ መጀመሪያ የተሰጠን ፍሪኩዌንሲ የተሰጠን ምንድናቸው? 4 1 2 እና 3 ነው። ሚድ ፖይንት ስንፈልግ ለመጀመሪያው ክላሳችን ምንድን ነው የሚሆነው? 3 ነው የሚሆነው። ለሁለተኛው ክላስ 6፣ ለሶስተኛው 9 ነው፣ ለአራተኛው ደግሞ 12 ነው ማለት ነው። ስለዚህ ምን ያስፈልገናል? ሰሚሽን ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንት አለ። ስለዚህ ፍሪኩዌንሲ ታይምስ ሚድ ፖይንት ማድረግ አለብን። የመጀመሪያው ክላስ 4 times 3 which is 12 6 2 times 9 18 3 times 12 36 then ምን ያስፈልገናል? ሰሚሽናቸው ያስፈልገናል። ስለዚህ እዚሁ እንዳሉ እንደምራቸው 12 plus 6 18 18 plus 18 36 36 plus 36 is 72 ስለዚህ ሰሚሽን ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንታችን ምንድን ነው? 72 ኦቨር ሰሚሽን ኦፍ ፍሪኩዌንሲ የፍሪኩዌንሲያችን ደግሞ ድምር ያስፈልገናል። ስለዚህ 4 plus 1 5 5 plus 1 5 plus 2 7 7 plus 3 10 ስለዚህ ሰሚሽን ኦፍ ፍሪኩዌንሲ ደግሞ ምንድን ነው? 10 which means 7.2 is our mean of the data ማለት ነው። ስለዚህ ቾይስ ሲ ምንድን ነው? our answer ነው የሚሆነው ማለት ነው። ቾይስ ሲ is our answer ማለት ነው። 43ኛው ጥያቄ ደግሞ ምን ይለናል? which one of the following distribution is multimodal ይለናል። መልቲሞዳል ማለት በዲስትሪቢዩሽናችን ወይም በዳታችን ውስጥ ብዙ ሞድ ያለው ማለት ነው። ሞድ ደግሞ ማለት ምን ማለት ነው? ዳታችን ውስጥ በተደጋጋሚ በብዛት የመጣው ቁጥር ሃየር ፍሪኩዌንሲ ያለው ዳታ ማለት ነው። ስለዚህ ቾይዛችን ላይ በተደጋጋሚ ቁጥር የመጣባቸውን እናያለን ማለት ነው። ኤ ላይ 6 10 9 6 10 4 ይለናል። 6 እና 10 ሁለቱ ለጊዜ መጥቷል። ስለዚህ ኤ ላይ ያለው ቾይዝ ምንድነው? ባይሞዳል ነው ማለት ነው። ቢ ላይ ደግሞ 8 7 11 13 17 9 8 7 6 11 ተሰጥቶናል። እዚህ ቾይዝ ላይ ደግሞ 8 7 እና 11 ሶስቱም ሁለቱ ለጊዜ መጥተዋል። which means 3 ሞድ አለን ማለት ነው። ቢ ላይ የሚገኘው ደግሞ ምንድነው? ትራይ ሞዳል ነው፣ ባለ 3 ሞድ ነው ማለት ነው። ሲ ቾይዝ ላይ ደግሞ 12 13 26 15 25 38 28 27 32 አለ። ሲ ላይ ምንም ተደጋግሞ የመጣ ቁጥር የለንም። ስለዚህ ኖ ሞድ ነው ያለን፣ ምንም ሞድ የለውም ማለት ነው የሲ ቾይዝ። ዲ ላይ ደግሞ የተሰጠን ዳታ 18 14 15 10 11 3 18 and 12 ናቸው። 18 ሁለት ጊዜ ተደጋግሞ መጥቷል፣ ግን አንድ ሞድ ነው ያለን ማለት ነው። 18 ብቻ ነው እየተደገመ የሚመጣው። ስለዚህ ዲ ቾይዝ ደግሞ ዩኒ ሞዳል ነው ማለት ነው። ስለዚህ ቾይዝ ቢ ኢዝ አወር አንሰር ነው የሚሆነው። ትራይ ሞዳል ባለ 3 ሞድ ስለሆነ ከፍተኛ ሞድ ያለው እሱ ስለሆነ ቾይዝ ቢ ኢዝ አወር አንሰር ማለት ነው። እሺ 44ኛው ጥያቄ ደግሞ ምን ይለናል? suppose we have 4 objects chosen 3 at a time ይለናል። which one of the following statement is true ይለናል። ቾይዛችን ስለ ኮምቢኔሽን እና ፐርሚቴሽን ነው የሚጠይቀን። ስለዚህ ፐርሚቴሽናቸውንና ኮምቢኔሽናቸውን እስቲ እንስራ። ፐርሚቴሽናችን ፒ ኤን አር ፐር ኤን ኤስ ምን ኦብጀክቶቹ አይደል 4 ነው። አራችን ደግሞ 3 ነው ማለት ነው። ፐርሚቴሽን ፎርሙላው ምንድነው? ኤን ፋክቶሪያል ኦቨር ኤን ማይነስ አር ፋክቶሪያል ነው ማለት ነው። ስለዚህ ኤን 4 ፋክቶሪያል ኦቨር ኤን ማይነስ 1 4 ማይነስ 3 ፋክቶሪያል ማለት ነው። 4 ፋክቶሪያል ማለት ምን ማለት ነው? 4 ታይምስ 3 ታይምስ 2 ታይምስ 1 4 ማይነስ 3 ደግሞ ምንድን ነው? 1 ነው። 1 ፋክቶሪያል is 1
ስለዚህ ምን እናገኛለን? 4 times 3 12 12 times 2 24 is our permutation ማለት ነው። ኮምቢኔሽናችንን ደግሞ እንስራ። ኮምቢኔሽን ኤን አር ማለት ኤን ፋክቶሪያል አር ፋክቶሪያል ታይምስ ኤን ማይነስ አር ፋክቶሪያል ማለት ነው። ስለዚህ ኤናችን 4 ነው። አሁንም 4 ፋክቶሪያል ኦቨር አር ፋክቶሪያል which is 3 ፋክቶሪያል ታይምስ 4 minus 3 factorial. 4 is 4 times 3 factorial ማለት ነው የቀረው። then 3 factorial times 1 factorial. 3 factorial በ3 ይጣፋል። 1 factorial is 1። ስለዚህ ኮምቢኔሽናችን ምንድን ነው? 4 ነው ማለት ነው። ስለዚህ ቾይዛችንን ስናይ ቾይስ ቢ is our answer ማለት ነው። ፐርሚቴሽናችን 24 ነው የሚለው። 45ኛው ጥያቄ ደግሞ ምን ይለናል? which one of the following statements defines favorable outcomes in a random experiment ይለናል። favorable outcome definitionን እንስቲ። favorable outcomes in a random experiment are the specific outcomes within the sample space that correspond to the occurrence of a particular event being studied ነው የሚለን። ስለዚህ እቺን ዴፊኒሽን ቾይዝ ውስጥ እንፈልጋታለን ማለት ነው። ስለዚህ ወደ ቾይዛችን ስንመለስ ኤ ላይ ምን ይለናል? the outcomes containing all sample elements ይለናል። favorable outcomes ማለት ግን all sample element ያላቸው ሳይሆን specific outcomes ያላቸው ናቸው ማለት ነው። ቢ ላይ ደግሞ the outcome containing only one sample element ይለናል። አሁንም favorable outcome ማለት only one sample element ያለው ሳይሆን specific outcome within the sample space ያለው ነው ማለት ነው። ሲ ደግሞ the outcomes that have equal chance of being chosen ይለናል። ይሄም የfavorable outcome definition አይደለም። ዲ ላይ ያለው ግን the outcomes that ensure the occurrence of a particular result ይለናል። ይሄ ከዴፊኒሽናችን ጋር ተመሳሳይ ነው ማለት ነው። ስለዚህ choice D is our answer። 46ኛው ጥያቄ ደግሞ which one of the following statements defines geometric progression ይለናል። geometric progression የሚባለው ዴፊኒሽኑን ስናይ geometric progression is a sequence where each term after the first is found by multiplying the previous one by a fixed non-zero number called the common ratio R ይለናል። ስለዚህ ይሄን ዴፊኒሽን ነው የምንፈልገው ማለት ነው። ስለዚህ ቾይዞቹን ስናይ ኤ ላይ ምን ይለናል? it is a sequence in which the difference between the consecutive terms is a positive constant ይለናል። ግን ዲፍረንስ ነው ያለን። ዲፍረንስ ደግሞ ለአርትሜቲክ ፕሮግሬሽን እንጂ ለጂኦሜትሪክ ፕሮግሬሽን አይደለም። ቢ ላይም እንደዛው ዲፍረንስ ነው የሚለው። ዲፍረንስ ለአርትሜቲክ ፕሮግሬሽን ነው፣ ለጂኦሜትሪክ ፕሮግሬሽን አይደለም ማለት ነው። ሲ ላይ ደግሞ ምን ይለናል? it is a sequence in which the ratio between consecutive terms is a positive constant ይለናል። ፖዚቲቭ ኮንስታንት ብቻ ላይሆን ይችላል፣ ነን ዜሮ ከሆነ ሁሉም ኮመን ሬሽዮ መሆን ይችላል ማለት ነው። ስለዚህ ዲ ላይ ያለው ዴፊኒሽን ነው ትክክል የሚሆነው። ዲ ደግሞ ምንድን ነው የሚለን? it is a sequence in which the ratio between consecutive terms is a non-zero constant ይለናል, which is a correct definition። ስለዚህ መልሳችን የሚሆነው choice D ነው ማለት ነው። እሺ 47ኛ ጥያቄ ደግሞ ምን ይለናል? given the sequence 3 6 12 24 then what is the tenth partial sum of the sequence ይለናል። ሲኩዌንስ የተሰጠን ይሄ ነው 3 6 12 24 ሪሌሽንሺፓቸውን ስናይ ሁሉም ያው ተርሞቹ ታይምስ 2 ነው ማለት ነው። ስለዚህ ኮመን ሬሾ አላቸው። ኮመን ሬሾቸው ምንድነው? አር 2 ነው ማለት ነው። የተጠየቅነው ምንድነው? the tenth partial sum የአስረኛው የአስር የሲኩዌንሱ ኤሌመንቶች ፓርሻል ሰም የተጠየቅነው። ፓርሻል ሰም ፎርሙላው ደግሞ ምንድነው? SA is equal to A times R raised to N minus 1 over R minus 1 ነው ማለት ነው። ስለዚህ አስረኛው ስለሆነ የተባለው S 10 is equals to 8 is the first term which is 3 times R 2 raised to N 10 minus 1 over 2 minus 1 ስለዚህ ምን እናገኛለን? 3 times 2 raised to 10 ማለት 1024 ነው minus 1 over 2 minus 1 ነው። ስለዚህ ይሄ ነው ማለት ነው። ስለዚህ 3 times 1023 which is 3069
ስለዚህ our 10th partial sum is 3069 which is on choice D ማለት ነው። Don't forget to subscribe.